ጆን ደግሞ ላይቭ ላይ ከገባ ቪው ይጨምራል። አለው ተገባባን እና ጆን እኮ ላይቭ የቀጠለው እንዴት መሰለ ራዝ የሚባል ጊፍተር አለኝ እና በዚህ አጋጣሚ ራዝ ቴንኪዩ ስለ ሁሉም ነገር እሱ ነው በጣም ሰፖርት አድርጉኝ ምናምን ያስጀመረኝ በቃ ጌሙን እንዲያምር ያደረገው ራዝ ነው እና ራዝ መጣ እየተጫወትን ምናምን ዝም ብሎ አንበሳ ብቻ ነው የሚሰጠኝ አንበሳ ብቻ ነው የሚሰጠኝ ከዛ ጆን ዳንኤልን ቅጥቅጥ አደረግኩት ከዛ በዛው ቀጠል አሸነፉ እሱ ጌም ላይ ጆን ለሳምንት ምናምን በቃ ጆን ዳንኤልን ስቀጠቅጠው ነበር እየመጣ ያስቀጣኝ ነበር ስንት አንበሳ ወረደልሽ በአጠቃላይ ቀን በቀን ነው የሚያወርድልኝ እየመጣ አንበሳ ለማታውቁ በቃ በአንበሳ ነው የጀመርኩት እኔ ጌም ስጀምር አንበሳ ማለት ነው ለማታውቁት ተለቅ ያለ አሪፍ ጊፍት ነው ትልቁ ጊፍት ቲክቶክ ላይ የሆነ ሰዓት ድረስ ትልቁ ጊፍት ነበረ ስለዚህ ዩኒቨርሲቲ ቲክቶክ ዩኒቨርሲቲ እኔ ሁለቱንም አይቻቸውም ዩኒቨርሲቲም አንበሳም የመጀመሪያ ጊፍተርሽ እሱ ነበር ትልቁ ጊፍት አንበሳ ነበር ያገኘሽ ማለት ነው እና ራዝ መጣ ከዛ በኋላ ጆን ዳንኤል መጣ ጌሙ በጣም የጦፈ ጌም ሆነ በጣም ጌም መጫወት ጀመርን ምናምን ከዛ ከጆ ጋር ከመጫወት ጀመርን በደንብ ተጫወትን በደንብ ብዙ ጊዜ ኦልሞስት ኤቭሪዴይ ጌም ትጫወታላችሁ ነው ኤቭሪዴይ በቃ መግባት ጀመርን ምናምን እኔም በቃ በዛው ቀጠልኩት ጌሙን ከዛ እርሱ ከዛ ነው የጀመርኩት ከጆን ዳንኤል ጋር ጀምሮ ነው በቃ አሪፍ እንትን ግን የመጀመሪያ ማስታወቂያ ሰራ ነበር ስትይ ስለነበር የመጀመሪያ ማስታወቂያ ያገኘሽውን ምን ገዛሽበት ታስታውሻለሽ? የመጀመሪያ ማስታወቂያ የቤት ኪራይ ከፈልሽበት ቤት ኪራይ ደስ ብሎኝ አሪፍ ቤት ተከራየሁ ቆንጆ ቤት ተከራየሁ እንደነበር ስትይሻል በመጀመሪያ ወር እንትን ኢትዮ ፒዛ ነበር የሚያሰራኝ እና እሱ ጋር ቋሚ ያደረገኝ ከዛ ቆንጆ ቤት ተከራየሁ የመጀመሪያ ክፍያዬ ማለት ነው ስንት ተከፈልሽ ይዛል 5,000 ብር እሺ ከዛ ቤት ኪራይ ከፈልኩ የመጀመሪያ ማስታወቂያሽ 5,000 ብር አሪፍ ነው ጸዴ ነው ሰውየውን በደንብ ነው የሰራሁለት በዚህ ሰዓት አላየኸውም እሱ ቪዲዮ አይ አውቃለሁ ፎሩ ላይ ነበረ እባክህ አውቃለሁ